መርጌታው የትምህርት ቤቱን ዲሬክተር ፈልጌ ነበር። ምን ነው በሰላም ነው? በሰላምማ ቢሆን ነው እስክሪብቶና ደብተር እያመጣጤ እንጂ ለጠብማ ቢሆን ምን ሽሬን ይዤ ነበር መጣ። እሺ ታዲያ ምን ልርዳ? ኧረ እኔ እርዳታ አልፈለኩኝም። ዲሬክተሩን ማናገር ነው የፈለኩኝ። ዳይሬክተሩ እኔ ነኝ። እርሶማ ተሆኑ እንግዲያውማ ትምህርት ለመመዝገብ ፈልጌ ነበር። አመጣጤ ይመዝግቡኝ። ቆይ ጠብቀኝ ትመዘገብ እንዴ? ቆይ ጌታው፣ አረ እንደው ግድ የለዎትም ጌታው፣ አንደዚህ ይመዝግቡኝ። ስንት ስራ አለብኝ መሰሎት? ኃላፊነት ጥዬ ነው የመጣሁት። ይሄም እኮ ስራ ነው እኮ። አንድ ሀፍታ መዝገብ አድርገውኝ ብስ ልበል ብዬ እኮ ነው። አምጣው። እሺ ተከተለ። እሺ ስንተኛ ክፍል ነው መመዝገብ የፈለገው? አምስተኛ ነው። ምን ነው አይደል እንዴ? እሱስ ይላል። አራተኛ ክፍልን የት ነበር የጨረሰው? እንዴ ጌታው፣ ወረቀቱ ላይ ገጥ በገጥ አንጠር ተጥፎ እያዩ እኔን ለምን ይጠይቁኛል? እኔ የምልህ አራተኛ ክፍልን እዚህ ትምህርት ቤት ነበር የተማርከው? እኔ የሆነ ላቦታ ነኝ ምን አውቄው፣ ብቻ ሁሉ ነገር ወረቀቱ ላይ እንደተጻፈው ነው። ይሄ ተማርኩ የምትልበት ትምህርት ቤት የት አካባቢ ነው ያለው? እዚሁ ነው። ሌላ የት ይሆናል? የት ነው እዚሁ ማለት? አዲስ አበባ። የት አካባቢ? አዲስ አበባ ባህር ነው ወጥ ብዬ ልንገሮት። እሺ የት ክፍለ ከተማ? ኧረ ጉድ ነው ጌታዬ። ምን ነው ጌታው፣ ቸኩያለሁ እያልኩት። የዘመኑ ሰው አይደለም እንዴ? ነገር ለምን አያሳጥሩ? ላሳጥረው? ይሄ የኔ ፊርማ አይደለም እንዴ? ባይሆንስ የሀገሩ ሙላ ተማሪ እርስዎ ኖት እንደሚፈርሙት? አምና እዚህ ትምህርት ቤት ነበር። ይሄ ስምና ፊርማ ግን የኔ አይደለም። እንዴ ተቀመጥ። ይሄ ሰርተፍኬት ከዚህ ትምህርት ቤት በፎርጅድ የወጣ ማስረጃ ነው። በምን ጅድ አሉኝ? የሐሰት ማስረጃ ስለሆነ ለፖሊስ መደወል አለብኝ። ኧረ ጌታው፣ ኧረ እንደው አብረው እንግዲህ ጌታው፣ እኔ ለፖሊስ ተመደወሉ ፊት እኔ ይሄንን ሰርተፍኬት ለሰጠ ልጅ ልደውልና ላስመጣው። ይሄ ምንም አላውቅም፣ አላገር ነኝ ጌታው። ይተውኝ ዛሬ። በፍጥነት ይመጣል። ከብጅ ሙታው። አዎ ይመጣል። ደውልልኝ። እሺ